በጣም ቴስቲ ነው ወድጃለሁ። ቀደም ወደ ግቢሽ ስንገባ በአንድ ጊዜ የቤትሽ ውበቱ ያለው ግሪን ነገር ማረከንና ስላንቺ የግል ተላራን። እስቲ ምንድን ነበረ ስራሽ? የቤተሰብ ሁኔታሽ ምን ይመስላል? እስቲ ንገሪኝ ስለዛ አጫውችን። መንግስት ሰራተኛ ነበርኩ ለኦልሞስት ለ30 ዓመት ያህል ሰርቻለሁ። ሽያጭ ሰራተኛ ነበርኩ፣ ተራ ሽያጭ ሰራተኛ። አሁን የባይብል ኮሌጅ አስተማሪ ነኝ፣ አገለግላለሁ። ለቸርችም ለኮሌጅም። ሌላ የ5 ልጆች እናት ነኝ። አንዷ ልጅ የለችም፣ ግን አሁንም ቢሆን እንዳለች ስለምቆጥር ሁሌ 5 ልጆች አሉ ነው የምለው። 6 የልጅ ልጆች አሉ። ወንዶቹ አግብተዋል። አንደኛው አሜሪካን ሀገር ነው፣ አንደኛው እዚህ ነው። ጥሩ ፖዚሽን ላይ ነው ያለው። እሱ 4 ልጆች ወልዷል። ዶክተር ቢኛም ደግሞ አሜሪካን ሀገር ነው፣ 2 ልጆችን ወልዷል። ልጆችን እኔን ብቻዬን ያሳደግኩት። ብዙ ነገር አይቻለሁ በላይፍ ውስጥ፣ ግን በእግዚአብሔር እርዳታና ቸርነት ሁሉ ነገር መልካም ሆኗል። አሁን እኔና የመጨረሻ ልጅ አብረን የምንኖረው። ታሪኬ ይህንን ይመስላል። አዲስ አበባ ከተማ የተወለድኩት ቦላ ሚካኤል የሚባል አካባቢ፣ ገትም ደግሞ ቫቲካን ዩኒቨርሲቲ ጋር ነበር። አብዛኛውን ይኸው እስከምመጣ ድረስ እዛ ስለሚያደርጉት በፖለቲካው በመጣው ችግር ምክንያት ከአዲስ አበባ ሌላ ሀገር ሸሽቼ ሄጃለሁ። ከዛ በኋላ እንግዲህ ያለው ህይወት ይህንን ይመስላል። ስራ ከተውኩኝ በኋላ የምታየው ደግሞ ምርጥ ገበሬ ሆኛለሁ፣ እግዚአብሔር ይመስገን። ይሄ ግብርና ላይ እያወራን ስለሆነ በቤት ውስጥ እንዴት በቀላሉ አምርተን መጠቀም እንደምንችል ነው። ተመልካቾቻችን እንግዲህ ልምድ እንድታካፍይ ዛሬ ጋበዝሽ እና ከዚህ ያንቺን ልምድ ልጆች ቀስመዋል? የወሰደ ልጅ አለሽ? እንግዲህ ምን መሰለሽ ትጅዬ፣ እኔ አሁን ይሄ ነው ብዬ ልናገር አልችልም። ለምን? ከራሴ ልምድ ነው የምነግርሽ። እኔ እናቴን እያየሁ ነው ያደግኩት። ቃሪያ፣ ጎመን፣ ቆስጣ እንኳን የለም፣ ሰላጣ፣ ወይን ነበር እናቴ ግቢ። እንጆሪ ማለት ይሄኛ የምናየው መሬት ለመሬት የሚሄደው ስትሮበሪ ሳይሆን ዛፍ የሚሆነው ኮክ፣ እነዛን እየበላን እናቴ አትክልት እየተንከባከበች ነው እያየሁ ነው ያደግኩት። እና ውስጤ ፍቅር ገብቷል የአትክልት። ግን መቼ የተገለጠ? 50 ዓመቴ ካለፈ በኋላ። እንግዲህ እነሱም ይሄንን እያዱ ስላደጉ እንዳለመታደል ሆኖ ልጆቼ በቤት ኪራይ ነው ያሳደጓቸው። ኦልሞስት ከፍ እስከሚሉ ድረስ እንዳልኩሽ ቤት አሁን 19ኛ ዓመቱ ነው ተሰርቶ ከገባንበት፣ ኦልሞስት 18 ዓመቱ ነው። በልጅነታቸው ያንን ነገር አላዩም። ያው እነሱን ለማሳደግ ቤት ኪራይ ለመክፈል፣ ትምህርት ቤት ለመክፈል እኔ ገንዘብ የማገኝበትን 24 ሰዓት ሩጫ ላይ ነኝ፣ ስራ ላይ ነኝ። እና ምናልባት ያንን ነገር በውስጣቸው እንዲተከል የሚሆንበትን ዓመታቸው አልፌው ሊሆን ይችላል። በዛ በጣም አዝናለሁ። ቢሆን ደስ ይለኛል። ግን እንግዲህ አሁን እያዩ ሲሄዱ እየወደዱት ይሄዳሉ ብዬ አስባለሁ። ጠብቀው የልጅ ልጆቼ ምን ሲሉ ምንድን ነው የሚሰጥሽ? የልጅ ልጆቼ አንድ ጊዜ በጣም ገረመኝ። የሆነ በቆሎ ተዘርቶ ብዙ ነገር አሳየኋቸውና ገረማቸው። አንዱ ሁለተኛው የልጅ ልጅ ምናለኝ፣ እኔ ሳድግ እንዳንቺ የገበሬ ሳይንቲስት ነው የምሆነው አለኝ። ለምን ስለው በቃ እንትን የሚያስፈልግ ነገሮች እንዲበቅሉ ለማድረግ እየተመረመርኩኝ ብዙ እንድትተኪ ማለት ጥሩ እድሜ ላይ አይተዋል። አሁንም ግቢያቸው ውስጥ ብዙ ሰፊ ግቢ የላቸውም፣ ግን አሁን ሰፋ ወዳለ ቦታ እየሄዱ ነው እና ቻዮች ያላቸው ሌላ መዝጋቢ ቦታ ስለሌላቸው ዝም ብሎ የቤት ውስጥ አትክልት በጣም ብዙ አላቸው። እሱን እያዩ ስለሆኑ እነሱ ላይ ይሄ ነገር ይመጣል ብዬ አስባለሁ። አንተኔም ይሄ ነው ውስጤም ይሄ ነው። ለምን እኔ አንድ ብቻዋን ልጆች እንዳሳደገች እናት እንድትቸገር አልፈልግም። እናት እጇን ነው የሚለው ሆዷን አይደለም። ለልጆቿ ለአካባቢዋ ለተቸገረ ሰው ቆርሳ መስጠት ነው የምትፈልገው። እና ግብርና ደግሞ ለዚህ በጣም የሚጠቅም ነገር ነው። አንድ ምስኪን እናት ቦታ ባይኖራት በጣሳ ላይ በላስቲክ ላይ 2-3 ነገሮች ብትተክል ግማሹ ልጆቹ ቢመገቡት አንድ ክር ሰላጣ ስንት ነው ዛሬ? እሱን ሸጣ ብዙ በቤት ኪራይ ላትከፍል ትችላለች። ግን እሱ ተሽጦ ለልጁ ዳቦ መግዣ ይሆንና
ከዛ ከጎሮ ባለው ቲማቲም ሆነ ነገር ላይ አድርጋ ልጇን መመገብ ትችላለች። እና ውስጤ ያለው ይሄ ነው። ስኩል ፊዲንግ ላይ ሰራ ነበር ባይዘው ከ3 ዓመት በፊት እና ፔፐሬንም ስጽፍ ስኩል ፊዲንግ ላይ ነው የሰራሁት። እና ምን ላይ ነው እንትን ስኩል ጋርደኒንግ ላይ ነው ፔፐሬን የጻፍኩት። እና ጀምሬ 2 ዓመት ያህል ሰርተንበታል። እዚህ ጎሮ ትምህርት ቤት 75 ልጆችን ማበላ ነበር። ለመትከልም ሙከራ አድርገን ነበር። ልክ መንግስት ያለ ነገር ሲያደርግ መቀጠል አልቻልኩም ማለት ነው። ለምን እኔ 75 ልጆች ነው የተመጣጠነ ምግብ መመግበው፣ ሌሎች ወላጆች ደግሞ አንድ አይነት እንደሆኑ ፈለጉ። ስለዚህ ለመንግስትም ስራ እንቅፋት ከመሆኑ ብዬ ከዳይሬክተሩ ጋር ተነጋግረን አቆመናል። አሁንም ያ ነገር ቆም ማለት ግን ተውኩት ማለት አይደለም። አሁንም እናቶች ላይ እንደዚህ በጓሮ አትክልት እያሰለጠንኩ የእጅ ስራ እያሰለጠንኩ ልጆቻቸውንም እነሱንም መግበው ከተረጅነት እንዲወጡ ውስጥ ያለና ይሄ ነው በቃ ምኖረው ለዚህ ነው ብዬ አስባለሁ። እና ግብርና ደስ ይላል በጣም። ትቆርሻለሽ፣ ትሰጫለሽ፣ ታካፊያለሽ። የምትነካኪው ከተፈጥሮ ጋር ስለሆነ አይምሮሽ በመልካም ነገር ነው የሚሞላው። ለወሬ ጊዜ የለሽም፣ ለመጥፎ ንግግር፣ ለመጥፎ ሀሳብ። ለምን የተነካካሹ ይህንን እግዚአብሔር የፈጠረውን ለእኛ ብሎ የሰጠውን ነገር እሱን በመነካካት ከእሱ ጋር ኮሚኒኬት በማድረግ ስለምትይ ቢዚ ነሽ። በቃ ለክፉ ነገር ቦታ የለምና ይሄ ነው ያለው። አሁን ባለንበት ጊዜ የምግብ ዋጋ ከዕለት ዕለት ዋጋው እያሻቀበ መጥቷል። በዓለማችን በሀገራችን ብቻ ሳይሆን ማለት ነው። እና ሰዎች ቦታ የለንም፣ ብዙ ሰዎች ቦታ ስለሌለ መሬት የለንም ይላሉ። ለእነሱ እንደው ምን ትመክሪያለሽ ከአንቺ ልምድ በመነሳት? እውነት ነው ኑሮ በጣም እየተወደደ ነው ያለው። ግን ከምናማረር የመፍትሄ ስራ ካልሆነ ደግሞ ይጠበቅብናል። በተለይ ያው እኛ ከተማ ውስጥ ስላለን እና ገንዘብ ስላለን ስለ ኑሮ ውድነት ስለ ዋጋ ነው የምናወራው። ገበሬውስ የሚያሳዝን ይህ ሁሉ ሰው የሚመግብ ትጉ ገበሬ የኢትዮጵያ ባለውለታ ቆዳው አጥንቱ ላይ ተጣብቆ እሱ ሳይበላ እኛን ይመግባል። እና የእሱንም ድካም መካፈል አለብን ብዬ አስባለሁ። እኔ ደስ ይለኛል አንድ ነገር እየሰራ ገበሬውን አገዝኩት ብዬ ነው የማስበው። ብዙ ሰው ግን ገንዘብ ስላለው የሰው ድካም ላይ ይሰማው ይችላል። ግን አሁን መለማመድ ያለብን የሚገባኝ ሁላችንም በተለይ ቦታ ሰፊ ቦታ ያለው ሰው ዝም ብሎ ከሚያደርገው ወይም ሳር ዝም ብሎ ከሚተክል የሚበላ ነገር እንዲበቅል ቢያደርግ፣ ቲማቲም፣ ቃሪያ፣ ጎመን ቢተክል አንደኛ ከመሸማቹን ቁጥር ቀነሰ ማለት ነው። ሁለተኛ በኢኮኖሚካሊ ራሱ ተጠቃሚ ሆነ ማለት ነው። ሶስተኛ ምድሪቱንም አገዛት ማለት ነው። መንግስትንም አገዘ ማለት ነው። አሁን ዝም ብለን ሁልጊዜ ኮምፕሌን ከመናደር የኔ ድርሻ ምንድን ነው ማለትም ጥሩ ነገር ነው። ሌላው ኦርጋኒክ የሆነ እኔ አንድ ጊዜ ልጄ አሁን የለችም ሰላጣ ገዝቼ በላችና ይከረድዳል አለች። አማርኛዋ የተለየ ነው። ምኑ ስላት ሰላጣው ጥርሴን ከረደደኝ ስትል የተገዛ ስለሆነ ነው አልኳት። ይሄን ያህል ልዩነቱን ታውቂዋለሽ። ከጓሮሽ ቀጥፈሽ የምትበይውና ገዝተሽ የምታመጪው ልዩነት አለው። በጣምም ቢሆን ለሰውነትም በመጥቀም ቢሆን ለጤንነትም ቢሆን እና እያንዳንዱ ሰው ባለው ትንሽ ነው አይደለም። በቃ አሁን ፍቅሩ ካለ አልኩሽ እንግዲህ እንዳያችሁት የኔ ቤት 175 ካሬ ሜትር ላይ ነው ያለው። ትርፍ መሬት የለኝም፣ የተወሰነ ቦታ ነው ያለው። እዚህ ቦታ ላይ ግን ራሳችንን የምንመግብበትና ለሌሎችም የምንተርፍበትን ነገር እያመረትን ነው። ልብ ነው የሚጠይቀው ግብርና ወይም አትክልትን መውደድ ፍቅር ነው የሚጠይቀው። ከዛ ያንን ልክ እንደ ልጅ የምንከባከበው ከሆነ መሬት ስንከባከባት ምላሿ በጣም ጥሩ ነው። እኔ ሁል ጊዜ እላለሁ ከዚህ በፊት እዛ ቆሼ የሚባለው ጋር ተደርብቶ ብዙ ሰዎች እርጉዝ ሳይቀር ሕፃን ሳይቀር ሙሽራ ሳይቀር ይሞቱበት ለምን ያሆነ ስል በቃ መሬት ተበቀለችን። ለምን ልንንከባከባት ልንጠብቃት ሲገባ በለዋ ላይ ቆሻሻ ስንጭንባት ተደርብቶ ያ ሁሉ ሰው በሚያሳዝን ሁኔታ ሞተና መጠበቅም አለብን። ይሄ ደግሞ መጽሐፍ ቅዱሳዊም ነው። እኔ በሙስሊም ላይም ያለ በቁርአን ላይም ያለን የሚመስለኝና ስንጠብቃት እኔ አሁን ቲማቲም አልዘራም ኮምፖስት ስለማደርግ ከኮምፖስት ውስጥ የሚወጣ ነገር አለ። ምንድነው ፓፓያ እኔ ተክዬ አይደለም ራሱ ነው የበቀለው እና ስንንከባከባት ምላሿ መልካም ነው የሚሆነው እና
ሁሉ ሰው አነሰ በዛ ሳይል ባለው ነገር ላይ በፍቅር ያንን ነገር ቢያደርግ ተጠቃሚ ነው ብዬ አስባለሁ። የንብ እርባታም እንዳለሽ ነግረሽኛል ባለው እስቲ ያጫውችኝ። ንቦች የሚገርሙ ፍጥረታት ናቸው። በጣም ትንንሾች ግን በጣም የሚጠቅም ነገር የሚሰሩ። እኔ ብዙ አይደለም ያለችኝ 3 ቀፎ ናት። አየሩ ጥሩ ከሆነ ጥሩ ምርት ይሰጣሉ። ከሰው ግቢ ውስጥ ነው ያለው። አንድ ወዳጅ እሱ ግቢ ውስጥ ናቸው ያሉት። ያው ከእሱ ጋር አብረን በጋራ እየሰራን ነው። ባለሙያ ሲመጣ ለእሱም አድርገን እኛ ነው በቃ ኦርጋኒክ የሆነ ማር ተጠቃሚዎች ነን። ስንሸጥም ደስ ብሎ ነው የምንሸጠው። ለምን ሰዎችን እየጠቀምን ነው ብለን ነው የምናስበው። ብዙ ሰው ጠቅላላውን መውሰድ ይፈልጋል። ምን ሊያደርገው ነው? የሆነ ነገር ጨምሮ አባስቶ ማለት እኛ ከምንሸጥበት ለምሳሌ 400 ብር ካልን 500 ብር እንስጥ ይላሉ። እንደዛ አላደርግም። እኔ የራሴ እጠቀማለሁ። ቤተሰብ አለ፣ ወዳጆች አሉ። እነሱ ንጹህ የሆነ ነገር በማግኘታቸው ገንዘቡ ሳይሆን ያ በጣም ያስደስተኛል። እና ቦታ ያለው ሰው ንብ ቢያረባ በጣም ተጠቃሚ እንደሚሆን ነው መንገር የምፈልገው። ግን ብዙ ሰው ይፈራል፣ ይነድፋሉ ምናምን። ያው ይለምዳሉ። ለጊዜው አግሬሲቭ ሊሆኑ ይችላሉ። ግን ቀን በጨመሩ ቁጥር እዛ አብሯቸው የሚኖረውን ሰው የለመዱ ምንም ላያደርጉ ይችላሉ። እና በራሳቸው ምንም አንቺን አይፈልጣቸው። ወተቶቻቸው አጠጫቸው በራሳቸው ተባረው ሰርተው አምጥተው ያንን መልካም የሆነ ነገር ይሰጡሻል። እና ደስ የሚል ነገር ነው። ያንን ነገር በጣም ነው የምወደው። ጊዜ ይረዳል። ወደፊት እንዳልኩሽ ሴቶችን በማሰለጥናለሁ እንዳልኩሽ አንዱ በንብ እርባታ ላይ ነው ማሰልጠን የምፈልገው። ተመልካቾቻችን ከዛሬ ባለጓሮ እንግዳችን ጋር ያደረግነውን ቆይታ እንደወደዳችሁትና እንደተማራችሁበት ተስፋ እናደርጋለን። ፕሮግራሙን በመምራት አብሬያችሁ ቆየው ትዕግስት ታደለ ነኝ። በተለየ ፕሮግራም እንጠብቃችኋለን። ቸር ሰንብቱ።